ፍቅረኛዋ መጣ። አረሰንም ወደሷ እየሄደ ነው። ቺኳ እንዴት አባቷን ነው የምታምረው! በስማም ስለምን ሴት ነው የምታወራው? እኔ የሚታየኝ ከኔ ጋራ 3 ወንዶች ነው። ሰን ከኔ ጋር ያለ ችግር ምንድነው? እዛ ጋር የተቀመጠችው ልጅ እኮ ነው ያለ። መጣሁ። ወዴት ነው? ታው ችግር ትፈጥራለህ። የምን ችግር ነው የምታወራው? ሰን ፍቅር እኮ ግርግርና ድርቅና አይወድም፣ አይናፋር ነው። እኔ ደግሞ አይናፋርነቱን አስለቅቅለታለሁ። ጠብቂኝ፣ ከተጋተተችው ልክ ልኳን ነግሯት ጨዋታዋን ያበላሸዋል። ፍቅረኛዋ መጣ። አረሰንም ወደሷ እየሄደ ነው። ምን አይነት የተረገመ ቀን ነው ዛሬ? የኔ ፍቅር ቆየሁብሽ አይደል? በጣም ይቅርታ። ሰላም ሰላም። በነገራችን ላይ በጣም እድለኛ ነሽ። ይቅርታ። ዓለም በወንዶቹ ጦት ምክንያት በምትሰቃይበት ሰዓት አንቺ ግን የወንዶቹን ወንድ አፈፍ አድርገሽ ይዘሻል። መልካም ቀን ወንድም። አመሰግናለሁ። ተመስገን ተመለሰ። ሰን ችግር የምትፈጥር መስሎኝ ነበር። ወንድ አይደለሁ? ወንድ ስትሆን ደግሞ ሁልጊዜ መርሳት የሌለብህ ነገር ከፍቅር ክብር እንደሚበልጥ ነው። ማንም ሰው በክብር እንዲመጣብኝ ስለማልፈልግ እኔም የሰው ክብር አልዳፈርም።